4 ዓመት 5 ዓመት በፊት አስታውሳለሁ ካናዳ ያለው ገንዘብ የለም ታዋቂነት የለም ህልም ብቻ ነበረኝ። ይህ ህልም ደግሞ ሙሉ ህልም አይደለም፣ ጭምጭምታ ትንሽ ትንሽ ብልጭ ብልጭ እያለ የሚታየኝ ህልም ነበረ። ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ። ለነሱ መድረስ እፈልጋለሁ እና አንድ ቀን ግድግዳዬ ላይ እንግዲህ ቀለሙ ተበላሽቷል፣ ሰው መጻፍ እችላለሁ፣ ያን ያህል ውበት የለውም፣ ሰው ላበላሸው ብዬ ህልሜን ልጻፍ አልኩኝ። ምን ብዬ ጻፍኩኝ? አዶናይ በጣም ታዋቂ ይሆናል። ያው ታዋቂ መሆን ፈልግ ነበረ። አዶናይ በጣም ሀብታም ይሆናል የሚል አለ። አዶናይ ቆንጆ ይሆናል የሚል አለ። ከዛ ደግሞ አዶናይ 25000 ህፃናቶች ያግዛል የሚልም አለ ከነዚህ ውስጥ እና አንድ ቀን አስታውሳለሁ ከዚህ ሁሉ ስኬት በኋላ ታዋቂነቱ መጣ፣ ቁንጅናው መጣ፣ ይታባት በገንዘብ የምትሉ ወደ ምን ምፈልግበት ደረጃ ደረስኩኝ። አዲስ አበባ ነው ያለሁት። ከማናጀሬ ጋር ቁጭ ብለናል። 2 ስልክ ተደወለልን። አንዱ ከኢትዮ ኢስታንቡል ሆስፒታል ነው የተደወለው። አንዱ ደግሞ የሆነ የቤቲንግ ካምፓኒ መሰለኝ which is የቤቲንግ ካምፓኒ ስፖንሰር እንድንሆናቸው ጠየቁን። ሁለቱም ሲደወሉ ባንዱ ላይ በዛኛው ኦፈር የተደረገው ብር በጣም ትልቅ ብር ነው። ከዛ ቁጭ እያሰብኩት ኦኬ ኢምፓክቱ ምንድን ነው ለወጣቶች እና ከዛ ደግሞ የሆስፒታሉ አንድ ወልም አየዋት። የዛኔ ስለ ገንዘብ አላወራንም፣ ስለምንም መጥቼ አየዋለሁ እና ጎብኘው ነው የተባልኩት እና ኦኬ ይህንን ስፖንሰር ከማድረግ ለምን ወደ ሆስፒታሉ አልሄድምና ለምን አላይም? ጀስት ለማየት ነው። አላማ አላወቅኩኝ የሆስፒታሉ እና ወደ ሆስፒታሉ ገባው። ልደት ተቀበለችኝ። ሀይ ልደት በጣም አሪፍ ሰው እና አሳየችን በደንብ አድርጋ ሆስፒታሉ። የታገዙትም ህፃናቶችን አየው። ከዛ ከአቶ ብርሃኑ ጋር ተዋወቅን ማለት ነው። አቶ ብርሃኑ እንግዲህ መጀመሪያ የነገረኝ ነገር ምንድነው 25000 ህፃናት አሉ በልብ ህመም የሚሰቃዩ እና ወረፋ ላይ ያሉ 25000። ኦ ማይ ጋድ አይምሮ ላይ እንደዚህ ነው የፈነዳው። እኔ ከዛ ተደስቼ ነው የነገርኩት 25000 ህፃናት ማገዝ ፈልጋለሁ ብዬ ጽፍ ያለው እኔ ገና በቃ ከ4-5 ዓመት በፊት ካናዳ ያለው። ስለዚህ ይህ እድል በእግዚአብሔር የመጣ እድል ነው። አሁን የሚሰማኝ እኔ ለዚህ እድል እንደተፈጠርኩኝ ነው፣ እንደተመረጥኩኝ ነው። ስለ ሰርቲፊኬቱም አይደለም፣ አሜሪካ ስለመሄዱም አይደለም፣ ስለ 25000 እነዚህ 25000 ህፃናቶች እኮ በሆነ መንገድ ደርስባቸዋለሁ። የልብም ይሆናል የሆነ ነገርም ይሆናል። ግን ደግሞ እግዚአብሔር ቁጭ አድርጎ አመጣልኝ። ይኸው ቁጭ አደረጋት እና ከዛች ደቂቃ ጀምሮ አላማችን አንድ ሆነ። እኔም ከኢትዮ ኢስታንቡል ሆስፒታል ጋር ለመቆም ከሃርት ቱ ሃርት ቺልድረንስ ኤድ ጋር አጠገብ ሆኜ እነዚህ 25000 ህፃናቶችን ለማገዝ ቃል ገባሁኝ ማለት ነው። እዚህም እንገኛለን ሁላችንም። እና አሁን አንድ ነገር እምላችሁ ምንድነው ከ2 ሳምንት በፊት ስለ ልዑል ቲክቶክ ቪዲዮ አይታችሁ ከሆነ ልዑል በልብ ህመም ይሰቃይ ነበር ለብዙ አመታት ማለት ነው። ቁጭ ብላችሁ ካጠገባችሁ ቁጭ ብታረጉት ልጁ ያለው ጥንካሬ ይሰማችሁ ነበረ። አስቡት እስኪ ለ5 ደቂቃ ሙሉ ሳታቋርጡ ሮጧቸዋል። ከዛ ትንፋሻችሁ ቀኑን ሙሉ እንደዛ ያላችሁ እየተነፈሳችሁ መዋል ትችላላችሁ። ልጁ ቀኑን ሙሉ ሌሊቱን ሙሉ እንደዛ ያለ ነው የሚተነፍሰው። አስቡት ምን ያህል ጥንካሬ እንዳለው። ደግሞ ቀልድ ስትቀልዱ ፈገግ ይላል። ልቤ ውስጥ ተስፋ አገኘው። ሃርት ሃርት የሚለው ነገር ለካስ ይሄ ነው። የሌላ ሰው ልብ ስታድሱ የራሳችሁን ልብም ታድሳላችሁ። ምክንያቱም ሁሉም ሰው የእናንተ መስታወት ነው። ሌላ ሰውን ማገዝ ራስን ማገዝ ነው። ልብህ ከደከመ ሂድና የደከመ ልብ ምን አግዝ ሲሪየስሊ። እና እኔ እውነት በጣም ደስተኛ ነኝ፣ በጣም ዝግጁ ነኝ። ማርች 21 ወደ አሜሪካ ያው መተን ትልቅ ፈንድሬዚንግ ኢቨንት ይኖረናል። ታሪክም እንሰራለን። ማርያም ነች ሁሌ ማርያም ደግሞ ትልቅ ተአምር ያጋጥመኛል ህይወቴ ውስጥ እና ትልቅ ታሪክ እንደምንሰራም እርግጠኛ ነኝ። እነዚህ 25000 ልጆችም በእርግጠኝነት እንደርስባቸዋለን። ቴንክ ዩ። ከዚህ በላይ የእህትነት ፍቅር ምን አለ? ይኸው እስኪ ጣፍቴ አይደል ቶኪዮ ደግሞ እዚህ ምግብ ስጠኝ እያለች ነው። እንክሽ አንተ የሽኮረይ ጫሬ ጽበቅተይ ቴንክስ ነው ማለት ነው። ስለ what do you want? ምን እንደፈለግሽ ቶኪ? ምንድን ነው የምትፈልጊው? ምቾት ላይ ነሽ አንቺ እ ኪው ቱና ትወጃለሽ? ቱና ልስጥሽ? ጉድ ሞርኒንግ። ይህ ሁሉ እንክብካቤ የሆነ ምክንያት አላት። ምንድን ነች?
ምንድን ነው የፈለግሽው? ለወይን ፈልጌያለሁ። አያችሁ ጠርጋ ምናምን ከጨረሰች በኋላ ማለት ነው አዶናይ ያለችኝ ወይዬ አልኳት። ዋና ውሰደን ታዲያ ነው ማለት ጫማዬን ጠርጋ ምናምን የሆነ ነገር እየመጣ እንደሆነ አውቄያለሁ። ጨረሰችና አዶናይ ያለችኝ ወይዬ አልኳት። ዋና ውሰደን። እሺ ወስድሻለሁ እኔ እሺ ነው ማለት ዛሬ ወስድሻለሁ። ማታ ስካይላይት ትሄጃለሽ? ስካይላይት ትሄጃለሽ ወይስ ሀያት? የት ስካይላይት አይደል? ስካይላይት ውጭ ሀገር የምትኖሩ ሰዎች ላይክ ወደ ኢትዮጵያ የምትመጡበት ሰዓት አሁን ነው። ባይዘወይ እውነቴን ነው የምላችሁ። ለምን ብላችሁ ጠይቆኝ። አንደኛ ነገር የአዶናይ ህይወት ካናዳ ያለና የአዶናይ ህይወት አሁን ያለው አንደኛ በግልጽና በተግባር እያያችሁት ነው። ምንም የሚወራ ነገር አይደለም። እና ብዙ ዲያስፖራዎች ዲሰምበር መጥተው ነበር። የወዘ ዲያስፖራ ሲዝን አይደለ? ወደ አዲስ አበባ ሲመጡ እያንዳንዱ ዲያስፖራዎች ሲናገሩ የሰማሁት ምን እንደሆነ ታውቃላችሁ? ላይክ ለምንድን ነው ውጭ ሀገር ያለሁት? ሲሪየስሊ ለምንድን ነው ውጭ ሀገር ያለሁት ብለው ራሳቸው ይጠይቃሉ። በጣም ብዙ ጓደኞቼም ከአሜሪካ የመጡ አሉ ለመመለስ ወስነው፣ ግን ደግሞ አሁን በቃ አዲስ አበባ ነው የምቆየው ብለው የወሰኑ። ተረዳችሁ? አንዱ ከነዚህ ኬማኒ ነው። ኬማኒ አዲስ አበባ ነው የምኖረው አለ። በቃ he decided he wants to be here። እዚህ መኖር ነው የሚፈልገው። ቤት ኪራዩን ፈለገ፣ ቢዝነሱን አመቻቸ፣ ነገር ህይወቱን እያቃና ነው። እና አዲስ አበባ ውስጥ ከምታስቡት በላይ በጣም ብዙ መጀመር የምትችሉት ቢዝነስ አለ። እውነቴን ነው የምላችሁ። እናንተ ችግራችሁ ምንድነው መሰላችሁ? ውጭ ሀገር ከሆናችሁ የሆነ የምታገኙት ክብር ያለ ይመስላችኋል። የሆነ ያገኘሁት የበላይነት አለና እሱን ማጣት አልፈልግም ብላችሁ ታስባላችሁ። ከውጭ ሀገር ወደ ሀገር ቤት መመለስ ሽንፈት ነው የሚመስላችሁ፣ ግን ሽንፈት አይደለም። እውነት ለመናገር ማሸነፍ ነው። እውነቴን ነው የምላችሁ። ያሸነፋችሁት ደግሞ ያ የውጭ ሀገር የውሸት ኑሮ ነው። ተረዳችሁኝ? እዚህ ግን አገራችሁ ስትመጡ ቋንቋ፣ ህዝቡ፣ ቢዝነሳችሁ፣ ኑሯችሁ፣ ምግባችሁ፣ ሁሉም ነገር ለእናንተ ነው የሚሆነው። ለእናንተ የተሰራ አይ ቲንክ ኢትዮጵያ የተወለድንበት ምክንያት አለን። እግዚአብሔር ሆን ብሎ ነው እዚህ ሀገር እንድንወለድ ያደረገን አይደለ? ስለዚህ ምክንያታችን ደግሞ እዚህ ነው የምናገኘው። ብዙዎቻችሁ ውጭ ሀገር ሆናችሁ ፐርፐዛችሁና የህይወት ሚኒንጋችሁ ትፈልጋላችሁ፣ ግን ደግሞ I don't think you can find it over there። ላይክ በጣም ብዙ ታላላቅ ሰክሰስፉል ሰዎች ሰርተው ገንዘብ አግኝተው ምናምን ኢትዮጵያ መጥተው መኖር ይጀምራሉ። ግን ደግሞ መጨረሻ ላይ ሰክሰስፉል እስከምንሆን መጠበቅ የለብንም እላለሁ እኔ። እዚህ መተን አሁን ሰክሰስፉል መሆን እንችላለን እላለሁ። ይህም ደግሞ አሳይቼዋለሁ በተግባር። እና ፕሊዝ ላይክ let's come back to Ethiopia, let's be stronger and let's be fucking ማርያምን። አብዛኞቹ ወጣቶች አሁን በጣም ክሬቲቪቲ መቀላቀል ትፈልጋላችሁ። ይኸው ሲድሮ መጥቶላችኋል። እናንተ you know what I mean። በዶላርም ትከፈላላችሁ፣ በብርም አለ። ከዛ ደግሞ ሌላ ቢዝነሶች መጀመር ትችላላችሁ። ቲክቶክ አለላችሁ። በቃ በጣም ብዙ ኦፖርቹኒቲ ነው ያለው። so please come over and join seriously። እኔ ካናዳ መሄድ አልፈልግም። ምን ያደርግልኛል? እዛ ተሰቃይቼ ነው የመጣሁት። እውነት ለመናገር ብቸኝነቱ ብትሉ፣ ከሰው አለመግባባቱ ብትሉ፣ በቃ ጀስት ላይክ በቃ የሆነ እረፍት አይሰማም ውስጥ። ታውቃላችሁ የሀገር ሳርና የውጭ ሀገር ሳር ይለያያል። እውነቴን ነው የምላችሁ። እና trust me, you were born here for a reason and you should come back for that reason. You'll find your purpose here. I love you.